ወደዛ ገባ እያልሽ ምናምን ከሁለትና አንቺ ዘና ፈታ እያላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዙ ትርፍ ይበል ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ማለት ነው። ያው አረንጓዴው አገሩ ይሄን ይመስላል። በጣም ውብ የሆነ ነው። ሰላም፣ ፍቅር፣ አንድነት ለሀገራችን እያላችሁ ኮሜንት ላይ አስቀምጡ። ሀውልዬ ይኸው ፈታ ዘና እያለኝ ነው። ይህ ደግሞ አገሩ ሊብሶ ማላምባ ምናምን የናፈቃችሁ በዚህ ተራራውን አሳያችኋለሁ። ሁላችሁም በዛኛው ደግሞ ስንዞር የኔን ይበርን ዘዋራ አሳያችኋለሁ ማለት ነው። አሁን መስመሩ ይሄን ይመስላል። ያው እንግዲህ እኛ ተሽከርካሪም ቢታገድ እኛ ፈታ ዘና እያልን ነው። አልሐምዱሊላህ ውዶች ማለት ነው። በውጭ ሀገር ያላችሁ አረንጓዴ የናፈቃችሁ እስኪ እናንተ ደግሞ ተናገሩ። ሀውልዬና ነይሙ ተናገሩ እንጂ ባይሆን በምርቃና ማላምባ እንዲያገቡ ሀውልዬ ወዲ አባቱ ሀገር ስትደርስ አዚሙ አለቀቃትና ትስቱሳ በይ ሀውልዋ እስኪ አውሪያቸው። አበባው በጣም ያምራል ባያቸው። አውሪያቸው ያለ ይሰማሻል። አውሪያቸው ተመልካቾቻችን። ይሄው ያለንበት ሚኒበር ይባላል። ሰፈራችን በጣም ውብ የሆነና ደስ የሚል ሰፈር ነው። ሸርና ላይክ እያደረጋችሁ እናመሰግናለን። ወንድሞቻችን፣ እህቶቻችን፣ ቤተሰቦቻችን ሁላችሁም ይሄ ሀገር የናፈቃችሁ በሰላም በደስታ ለሀገራችሁ እንድትገቡ ሁላችንም እንመኛለን ማለት ነው ውዶቼ ማለት ነው። ያው ተራራው ይሄን ይመስላል። ወይኔ እኔ በነገራችን ላይ ማለት ነው ሀረብ ሀገር ሁኜ ይህ አረንጓዴ ምናምን ነበር የሚናፍቀኝ ማለት ነው። እና ሁላችሁም ይሄን አረንጓዴ መጥታችሁ ለማሽተት እንዲሁም ለመዋብ ያብቃችሁ ነው የምለው። እኔ በመዲያም ቤት ሳለሁኝ በጣም ይሰማኛል ማለት ነው። የሚገርማችሁ ነገር የሀዋ ፎቶቹ ድምጽ አረንጓዴው እንደዚህ ወጣ ብሎ በቃ ማየት ምናምን በጣም ነበር መዲያም ጋ እኔ ዛሬ 10 ሰዓት ላይ ትወስጂኛለሽ መዝናኛ ቦታ ነበር ማለት ነው። እና እንደዚህ ሀገር ስለሚናፍቀኝ ማለት ነው። እና አሁን አልሐምዱሊላህ ያው ከመጣው አመታትን ባስቆጥርም ነገር ግን አንድ ቀንም ወጥቼ እንደዚህ ቪዲዮ ምናምን ሰርችላችሁ አላውቅም ማለት ነው። ሚኒ ከበሩ ቁሜ ልጠብቅሽ በሚለው ማለት ነው። ኮሜንታችሁን ግን አታሳጡን ማለት ነው። ያስፈታ ዘና እያልን ነው ውዶቼ። እስኪ አብራችሁ ያለውን አስተያየት ስጡን ማለት ነው። እሺ አሁን ደግሞ ወደዛ ዞር ስንል ይኒበርን እናሳያችኋለን ሀገራችንን። ያው አይጠፋችሁም መቼም ይኒበር የኛ ሀገር ሰዎች ማለት ነው። ጠብቁን ሳትረቁሽ። እዩት እስኪ ሀገራችንን እንግዲህ የተዋበ ሀገር ነው። ይኒበር ትባያለሽ ሰፈሯ። አይሄው በእንቅስቃሴ የሚዘጋኝ በእግራችን ፈታ ዘና እያልን ነው። ይሄ ወንድም እህቶቻችን እንግዲህ ጨቆርሳን እስኪ እዩልን ሀገራችንን እና ያላ ጨቆርሳ እንግዲህ እዩልንና የተዋበ ሀገራችንን አረንጓዴ ምናምን ሀገራችን እስኪ እዩልን። እየታረሰ ነው። አይ ያለመልማላሁን በሳም ወር ምናምን አያድርም። አሁን አረሙ ምናምን ይመጣል። ያው ይሄን ይመስላል ሀገራችን ማለት ነው። ይሄው እንግዲህ እስኪ እዩና ሀገራችንን እዩልን እንዴት እንደሚያምር። ዋው ተዋበና ቆንጆ የሆነ ሀገር አለን ውድ ተመልካቾቻችን እንላችኋለን። በነገራችን ላይ ማለት ነው ውዶቼ ያው በጣም ደስ ይላል። ወደፊት እየሄድሽ ሰዓዲ በጣም ደስ ይላል አገሩ ማለት ነው። ያው ትንሽ ግን የሰላሙ ጉዳይ ምናምን ነው እንጂ ሀገራችን በጣም ደስ ይላል። ውብ ነው፣ አረንጓዴ ነው። እንኳን አሁን እዚህ ጋር አሁን ግንቦት ምናምን ዝናብ ይጠላል፣ ግን ኖርማል በፀሐዩ ቀን እንኳን በጣም የሚያምር ነው ሀገራችን ማለት ነው። እኔ እንደው ለእውነት ነው የምነግራችሁ። ይኸው አመት ከ5 ወሬ ግን አንድ ቀን ያደርኩ አይመስለኝም። ይሄን የመሰለ አረንጓዴ እያየሁ እንዴት ብዬ ነው በቃ። እና ሁላችሁም እየገባችሁ ወደ ሀገራችሁ በቃ ምክንያቱም ውለዱ፣ ክበዱ፣ ኑሩ። እስከመቼ ህንጻ ቢኖራችሁ እኔ እየኖርኩበት ዳሬን ያጣጣምኩኝ እናንተ በመሪያም ኩሽና ውድ ተመልካቾቻችን ይሄው እንግዲህ ሰፈራችን በጣም ያምራል። እዩልን። እኛ እንግዲህ እዚያው ኗሪ ነን። ይሄው ፈታ ዘና ብለን ነው የምንኖረው አምሮብን
ውድ እህቶቻችንና ወንድሞቻችን እናመሰግናለን። ሼር እያደረጋችሁ ወንድ ልጅ እንዲህ እየተመታ ወንድ ልጅ እንዲህ እየተመታ እንደው ተመልካቾቻችን ነው እንግዲህ የምበለለት ነው ጀምረን አስተዋውቃችሁ ወንድ የተባለው እንግዲህ እንደ ሴት ሆኖ ስለታየ ይሄው ውድ ተመልካቾች እየገረፋት ምናምን እየገረፋት ሸር ምናምን እያደረጋችሁ ውድ ተመልካቾች ኧረ ተዋት ዝም ብለሽ ወዴት አያርጊ እኛ ጋር አስገብተሽ ማለት ነው። አሁን ቆንጆ አድርጊው ልሂድሽ ውድ ተመልካቾች ማለት ነው። ያው እንግዲህ ከተመለስን በኋላ ይሄን የመሰለ አበባ ይዘን እየተመለስን ነው። በጣም ምራቅ እንዲያስይሳል እንትን እንዲጣት ትግሬ ያኛ ያተከታይ እሺ። እና አሁን ሀውልዬ አንቺ ትሰጪ ወይንስ ልስጥሽ? እንግዲህ ለሀውለት መሐመድ ልሰጣት ነው ማለት ነው አበባውን። ተቀበያት ነው። ኧረ ተቀበይ ወላሂ ሀንጀሽ ውዶቼ ማለት ነው። የሚገርም እንግዲህ ይሄን ይመስላል። በጣም እያሳየሁሽ ነው። ኧረ አንቺንም እያሳየሁሽ ቆየ እኔ እና ውዶቼ ማለት ነው። ዛሬ ከታዘና የምንለው ያው በሚበር ነው። ምን አለ መሰላችሁ ለእሞም ደግሞ አንዴ ገዛል። እሺ ውድ ተመልካቾቻችን ያለንበት እንግዲህ የንበር ሰፈር ነው እና በጣም የተዋበና ፈታ ያለ ሀገር አለን። ይሄው እንግዲህ ተሽከርካሪ የሚዘጋ እኛ ዘና ፈታ እያልን ነው። ይሄው ሰዓት ሸጋጋ እና ሸርና ላይክ እያደረጋችሁ አበረታቱን ውድ ወንድሞቻችን። ይዘን እንመጣለን ወደ እናንተ ማለት ነው። እሺ የኔ ውድ ወንድሞችና እህቶች እንዴት ናችሁ? ሰላም ናችሁ? አለን እኛ አልሐምዱሊላህ እኛ ጋር ሁሉ ሰላም ነው። ይሄው እንግዲህ ተሽከርካሪ የሚዘጋ ዘና ፈታ እያልን ነው። የባጃጅና ስፖርታችንን በቦርሳ ቆጠራን ነው። ይሄው ፈታ የምንለው እና ይሄው ሰዓዲ ጋር ዘና እያልን ነው። እስኪ እንግዲህ ሀገራችንን እዩልን። ይኒበር ትባላለች ያለናት ሀገር ደስ የምትልና የተዋበች ናት እና ውድ ወንድሞቻችንና እህቶቻችን እስኪ ሻር እያደረጋችሁ ያላ ሰዓዲ እስኪ ደግሞ ማለት ነው እኔ ከውጭ ሀገርና እዚህ ካለሁበት ልዩነቱ እንዴት ነው? እኔ ግን በነገራችን ላይ ማለት ነው በዛ ሳለሁኝ ያው የመዲያም ክሽና ስለነበረ ከአእምሮ ላይ የነበረውና እንደዚህ ደግሞ ወዜ አሁን እንደዚህ ነው ማለት እነዛ ገቡ እኮ አራታቸው እንዲፋር ከፊታቸው ከሆነ ችግር የለም። እና እኔ ወዜ ተመልሷል። ያው እንደምታውቁት ያለሁ በጣም ያለሁኝ ነው የምላችሁ ማለት ነው ውዶች። በዚህ መልኩ እገኛለሁ። በነገራችን ላይ እኔ የሰው ሀገር አይከፍለኝም። ኦኬ ችግር የለውም። ይሁን ነው ቆርጠዋል እና ያው በነገራችን ላይ እኔ ከአመት ከምናምን እንኳን ቢሆነኝ የምኖረው ገጠር ላይ ነው። ገጠር ላይ የኖርኩ ግን ያው እንደምታውቁት ተውቤ ነው የምኖረው ማለት ነው። በተለይ ከተማ ብሆን ምን ያክል እንደምኖር እኔ ነኝ የማውቀው ውዶቼ ማለት ነው። እስኪ አገሩን ማስጎብኛቸው በዛ ማለት ነው። አረንጓዴ አጥለቅልቆታል። በቃ አውሪ ደግሞ ተናገሪ እንጂ እና ምላችሁ ነገር ቢኖር የሀገራችን ሰው ነው ያጣው። ውድ የመዳም ቅመሞች በሀገራችሁ ግቡና ለመኖር ያብቃችሁ። ቤት ሰርታችሁ የሆነ የተወሰነ ወራት ኑሯችሁ አይ ገና ይሄን ሳናሟላው ምናምን ብላችሁ አትቅሩ። ይኸው እኔ የሚጣየም ብቻ ነው ሳውልዋን ታውቃላችሁ። እሷን ብቻ ነው ይዤ የገባሁት። ግን አልሐምዱሊላህ ፈታዘና ብዬ ነው የምኖረው። ብቻ ከእናንተ የሚጠበቀው ሀገራችን ሰላም፣ ፍቅር፣ አንድነት እንዲኖር ብቻ ዱአ ያደረጋችሁ ወደ ሀገራችሁ ለመመለስ ሞክሩ። ውድ ሀገሬ ልጆች ማለት ነው።
እወዳችኋለሁ፣ አከብራችኋለሁ። በተረፈ በሌላ ጊዜ እስከምንገናኝ ድረስ ሰላም እንገናኝ። ውድ ተመልካቾቻችን